እሺ ከላይ በምስሉ ላይ የምታዩት ከላይ ሳይሆን እኔ በምስሉ ላይ ይህ ሳምንት የመገባበዝ ሳምንት ይሁን ተብሏል። በቃ ታቡጃል። መገባበዝ፣ መብላት፣ መበላላት የሸቀለው ላክለት። ይህን ሳምንት ጠቅና አድርግ። ምን እሺ አንተ ልሞት ነው እንዴ ብሩን ይዘው እንስ በቃ ቀጣይም ይበላ ሲያምነቱን አይኖች ያዩ ብርሃኔ ከማኔ ጋር ነው። ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም። ጨርሰህ የጀመርከው ኧረ በእግዚአብሔር ትቸርኝ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔር ትቸርኝ ከኋላ ራሱ ሰላም አይመስልኝም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ አራት ቸር ታፍራለን። ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሎኝ። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠርኩም። እና ቆይ እሺ ምንድነው የምትችለው? እንትን ማስታወቂያ እችላለሁ። አረ እስኪ አንድ ማስታወቂያ በልልኝ። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካላመናችሁኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። ምንድነው? ቆይ ከኔ ጋር የግል ጸብ አለብኝ እንደ እኔ ሊነስረኝ። አረ ጥሩ በማኮን 100 ይሰጡ እንደሆነ እናያለን። ይኸው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበላዋለህ? አይቶ በልቻለሁ። ግባ እዚህ ተገትረህ ምን ታደርግልኛለህ? እሺ እንዴት አንቆሱ ፍራሽ ገዛ እንዴ? ስንታምን መሬት አልተኛ። አረ ጉዴ! እንደዛ ከሆነ አምጣ። እሱ እኮ ይቆረቁራል። አዲስ ስለሆነ አይመችም። እቺኛውን ውሰድ እስቲ። አረ አቧራ ናት እሷ። አረ ደህና ናት። ምን ሆነ አቧራ ናት? አንተ ደግሞ አዲስ እኮ ነው። አረ አምጣው። አይመችም እኮ ይሄ ለበተኛ። አዎ እቺን ውሰዳት። ሊስቲ ላጥ ብለህ ነው የምታድረው እቺኛዋ ላይ። ምን ከመሬት ምን እኔ ተደስቼ አምጥቼ። አዋ እንዴ ምን ነው አምጣ። እዚህም እኮ እንተኛበታለን። ተይው መሬት ለምጃል ነው። ተይው ሰኝ አትወስድም። ይሄ ከመሬት ምን ያንሳል? በቃ ተይው እንዴ ተዋ። በቃ ልትሄዱ ነው? ለኛ ችግር የለውም። ዋናው የከተማችን ጽዳት ነው። ለከተማችን ጽዳት ደግሞ መስዋዕት ስለሆነን ደስተኞች ነን። እኔ ግን ያቺን ቀን መቼም አልረሳትም። ቡራ እኛም በአንተ ይዞ እየመጣ ያለች ቺኩ ፊት ተቀደበት ስንወድቅ እንዴት እንደሆነ ደግሞ ትስቃላችሁ። እሱ እኮ የአንተ ጥፋት ነው። ከአቅሜ በላይ ያስክብኝ። መያዝ ስላልቻልኩኝ ተበጠስኩኝ። እሺ በቃ ሂዱ። ስፈልግ ላብርልህ ቦይፍሬንድሽ ነው አይደለ? ሽማግሌ ይውላል። በእውነት በእኔ ብር አይደል? ሽምግልና በጣም ጥሩ። እባክሽ ለምኝልኝ። ኧረ በፈጠረ ብሬን ስጠኝ እኮ። ለሰፈራሩ አዛውን ተናገርኩ፣ ለሰፈር ወጣት ተናገርኩ። ሁሉም ባገኙት ቦታ ያሸማቅቁታል። አይሰማውም። ተበዳሪ ምን አይነት ስሜት አለው ለነገሩ። እባክህ ብሬ አንተ እኔ ላበርልህ ነበር። ምንድነው የምታበር? አበርላለሁ ትለኛለህ። ባገኘኝ ቁጥር ቆሌ በረረኩ፣ ስጋ ይበረረ። ኧረ እባክህ ብሬ መልስልኝ። እመልስልሃለሁ። ተረጋጋ። እናትና አባቴ ነው የሚጦሩ። ምን ላብላችሁ? እሺ እሱ ሌላው ይቅር። እባክህ ባረፈችው አያቴ ሙት ዓመቷ ደርሷል። እኔ ነኝ የምደግሰው። ተው በሙት አታስወቅሰኝ እባክህ። ግድ የለም እባክህ ብሬ መልስልኝ። ለሷ ስትል አዎ ይደብርሃል፣ ግን ብሬን ስጠኝ። እሺ አቢሲኒያ ባንክ አካውንት አለ? አንድ የምጠቀመው ባንክ አንድ ለእናቱ አቢሲኒያ ባንክ ይኸው። በቃ አካውንት ላክና ዛሬ 10 እልክልሃለሁ። የቀረውን ደግሞ ነገ ከነገ ከአቢሲኒያ ባንክ ወደ አቢሲኒያ ባንክ ጭራሽ አይቆርጥም። ሊሚት የለውም። እንደ ልብህ መላላክ ትችላለህ። ሙሉ 50 ሺህ ላክ። ያማ እንደዛ ይቻላል። ዘመን እኮ ተቻለ። በአቢሲኒያ ባንክ ላከው እንዳለ ላከው። ያዝ አካውንት አገኘሁ ዛሬ ጮኛሽን እግዲር ትልኝ ላከው። ሙሉ ላከው። እና እሺ አልሽኝ? ኧረ እኔ አላልኩም። እንደ ለምን
ከጅል ሰው ጋር ፍቅረኛ መሆን አልፈልግም። ምንድነው? እኔስ ማንነትሽን ልፈትነው ብዬ ነው እንጂ ብልጥ ነኝ በጣም። እሺ እዛ ላይ ጫው አውሮፕላን ፈጨው። አየሽ አሸወርኩሽ። ብልጥ አረ ዝም በል አለፍልፍ አንተ ሰውዬ። ይኸውልህ እያወራ ድንገት ካነሳው ምላስን ተነክሷል። ለራስህ ብዬ ነው። ምንድነው እሷ ነገር ግን ፎቶ ታነሳለች ማለትማ በቃ አነሰቻ እንዴ? ተነሳ እንዴ ፎቶውን ቶ አሁን ካየ መንገድ ሲሰራ ማለት ነው ተቆፍሮ የሚወጣውን አይቷል። ከኤክስ ጋቫተር እኩል በዚህ ካሜራ ነው እያነሳው ነው ሲኖ ትራክ ላይ ምጭ ነው። ክስ አንስቻለሁ እኮ ነው በዚህ ካሜራ። የሆኑ ሰውዬ ራሱ ጉርድ ፎቶ ልጃቸው ሊያስነሱ መጥተው ማለት ነው አንስቼላቸው በእኔ በጣም ተደስተው መኪናቸውን ሁላ ይዘው መጥተው ያለ ቁልፍ ነው በዚህ ካሜራ አስነስቶ ሄዱ። ሐሳብ ያነሳል እኮ ይሄ ካሜራ እኮ። ሰርግ ስማኛ አትቸኩል። ሰርግ ቤት ሁላ ሄደን ማለት ልናነሳ ልክ ማንሳት እንደጀመረ ሙሽሮቹ መጡ። ከዛኛ ምንድነው ያልናቸው? ወይ እድሜያችሁ ረጅም ነው ልክ ስናነሳችሁ መጣችሁ ነው ያልኳቸው። አንተ ስትደውል ራሱ ቅድም በዚህ ካሜራ አንስቼ እኮ ነው ያወራው። ምንድነው መተለው? አሁን እሱን ተውና በእናትህ ልብስ ይቆሽሻል። ያስታውቃል እንዴ? ቢያስታውቅስ ፎቶ ሲታጠብ አብሬ አላጥብልም። እኔ ምንድነው መተለው? አሪፍ አድርገህ ጠብልኝ። እንደው ማረፊያ ይብዛው። ይባዟል ለአርጎዬን አዝጃለሁ። እኔ ብዙ የሚታጠብ ፎቶ ስላለብኝ ሲጀመር ማለት ነው። ቪዲዮ ትቀርጻለች እሷ ነገር አረቱ ተቀርጣለች ሁላ ቀረጥ። አሁን ይገርማል። ሶጣ ማለት ነው የሲስተር ኩል ተሰብሮ ቀርጬላት ነው የወጣሁት። ይገርማል። እኔ አዲስ እያለ እንደገዛኋት እኮ ማለት ነው ቪዲዮ ምናምን አልነበር። እኔ ሐውልት ነበር ምቀርጽባት። አንተን ሁላ እኮ አንድ ቪዲዮ ቀርጫለሁ እኮ ስላላሳየው ነው። ማን እስቲ አሳየኝ። ይኸውልህ ግን ማለት ከማሳየቴ በፊት የቀረስኩ ቪዲዮ ላይ የሸሚዝ ቁልፍ ገብቷል። ቁልፉ ተቀርጿል ማለት ነው። ስለዚህ የቁልፉን ብር ተጨምራለህ እያልኩ ነው። ችግር የለውም እከፍላለሁ። በደንብ አድርገህ ቀረጸኝ አንተ ብቻ። ተቀርጻ ሌላ ካሜራ እኮ ሲያነሳ ቀጭ ነው የሚለው። ይሄ ግን ቀጭ ነው። ለምን ማስቲካ ያኝ ይሄ ካሜራ እንደ ላሜራውላ ተጠቅሜዋለሁ እያልኩ ነው እኔ። ተስተካክል። አሁንማ በደንብ አስ ተራኛ ይግቡ። ወገቤ ወይኔ ወገቤ እንዲስኪው ምን ሆነ ነው? ይኸውልህ ዶክተርዬ እኔ ሌሊት ነው የምሰራው። ታዲያ ጠዋት ወደ ቤቴ ስሄድ ሚስቴን ከሌላ ወንድ ጋር ድምጿን ሰማሁት። ከዛ በሩን በርግጄ ስገባ ማንም የለም፣ እሷ ብቻ ነች። ከዛ ወደ መስኮቱ ጠጋ ብዬ ያለው የሆነ ሰውዬ ሱሪን ከፍ አድርጎ እየሮጠ አየሁት። ከዛ በጣም ተናድጄ ስለነበረ ፍሪጁን ወረወርኩበት። ያኔ ነው ወገቤን በጣም ያመመኝ። እስቲ ልሽ ቆይ ተራኛ ይግቡ። ወይኔ እጄ በጌታ የመጀመሪያው ሲገርመኝ ደግሞ አንተ ምን ሆነ ነው? ይኸውልህ ዶክተርዬ ዛሬ ስራ የምጀምርበት የመጀመሪያ ቀን ነበር እና ጠዋት አርፍጄ ስለተነሳሁ ቸኩዬ ስለነበረ ሱሪዬን ሁላ ሳለብስ እየተሯሯጥኩኝ ሄድኩኝ። ከየት መጣ ያላልኩት ፍሪጅ ከጀርባ የመጣ እጄ ሰበሬ። ወይኔ እጄ። እስቲ ልይ ደግሞ አንተ ተራኛ ይግቡ። ወይኔ እናቴ የባሰው መጣ ደግሞ አንተ ምን ሆነ ነው? ለምን እንዴት ብለህ እንዳትጠይቀኝ ዛሬ ፍሪጅ ውስጥ ገብቼ ተከስክሼ አሞኝ ነው። ውይ አሞክ ነው? አዎ። ውይ በቃ አይዞን በቃ ቁርስ ብላ በቃ ሽሮ አለ። ቁርስ አልፈለግም ዘግቶኛል በጣም። ዘግቷል ምግብን? አዎ። በቃ እሺ እኔ በቃ ቅቅል ሰራላለሁ። በቃ ችግር የለውም ቅቅል ሰራለሁ ትበላለህ። አይዞን ይሻላል። እሺ ሞክራለሁ። እሺ እሺ ታማ ነው? ቅቅሉስ? ቅቅሉ ይኸው ቅቅሉ ና እናቴ ተሞተ። የኔ አይደለም እኔ ምንም የማውቀው ነገር የለም። የኔ አይደለም እኔ ራሱ ነው ተከትሎኝ የመጣው። ዋ ሸወለው ምን ሆነ ነው? ዋ አንተ ነህ እንዴ? አረ ሰላም ልልህ እኮ ነው። ምን ሆነ? ሰላም ከኔን ሳይዛጅ የእንጨቅ ልጅ አካላት እንደዚህ እርግፍ ይበል እና አትክም። እንዴ ይሄ ልጅ በቃ ከሰፈር የሚያፈናቅል ለአንድ እንኳን አፈናቃይ ድርጅት የለም። እንደውም እስካቫተር እንኳን ቢሆን ምን ይሻለኛል? ለቤት ድድ ማስጫ ላይ በጠራራ ፀሐይ ፓንት መስፋት ጀመርክ? እኛ እኮ በአንተ ጊዜ ስንትና ስንት ስራ ነሰረን ታውቃለህ። መች ታውቃላችሁ ሁላችሁ እሰፈር ያላችሁ እንዴ? ምን ሰርቷል እሱ? የሰሩትን ስራማ እናውቃለን። ነው ትልቅ ቦታ ደርሰው ፍሬ አፍርተው አይደል? ፍሬ ፈንዳና እኔማ እንዳንተ በጠራራ ፀሐይ ቁጭ ይሄ ፍሬ መሸፈኛ ፓንት አልሰፋሁም። ልንገርና አቺ ደግሞ ተወራራ አራተው እንዴ? መተኛ ደህነት አላቅም ያልተማርክ
አልተማርኩም እኔ እና ነገ ይመጣታል እንደተማርኩና እንዳልተማርኩ አሳይቷል። አልተማርም ይለኛል እንዴ? በማረግ ተመርቄ ዛሬ ወንድና ሴት ለይታል። ይምጣ ብቻ። ማን ልጅ ጠፍቶ ነው? የማን ድምብሽ ልጅ ልጠፋው? ቆይ ማንም ልጅ አልጠፋም። እኔ ተመርቄ ነው በማረግ ከቤት ከግርግዳ ላይ ከማዘር ጋር ተፋልሜ ነው ያመጣሁት። አንተ ተመረቀ እኔ ደደብ ይላሉ። ወደ ቀለም ትምህርት እንገባለን። እቺ ምንድነው? የማን ልጅ ነው? እዚህ ጋር የአቶ ባቢሽ ልጅ ነው አይደለም? ኮጨ ከራባገር ወልዳ ያመጣችሁ ልጅ እሱ ነው አይደል? እሺ ምንድነው? ይሄ ምንድነው? አንተ በዚህ ልፈትነኝ ነው? ባሎ ልትግሮ ምንድነው? በዚህ ልፈትነኝ ሻነች እሷ ዞማር ነክረቱ እኮ ባሎ ልትግሮ ዘነች። ይሄን ሳይሆን ነው ተጠቃቀምኩ ቆየሁ ብዙ አመት ሆነኝ ታየለህ። ይሄንን ያጥኑ። ሁለተኛ እዚህ ጋር ድድ ሳሰጣም ሆነ ሳሰጣ እንዳይጠይቁኝ እሺ። አጥኑ ዲገቱ ገይሩ ግማታ የለንደን ኩራት የለንደን ቅላት አቤታዊ ሰንደርላንድዬን ድግፍ ምንኛ መታደል ነው አንቺ ጅንና ላርዝዬ አቤት አቤት እንዲህ ወልድሽ እንዲህ